ጓደኛዬ አንቺ ሽለላ አረ በጣም ጥምዝ ይልሃለሁ በቃ ደሞ ዛሬም ሰከርሽ ለና ወሰደኝ ወደ ቤት የት ነው ያለው እሺ የት አንቀር ላይ ነው ወደኩት ታገኘኛለህ ደሞ ማንንም አባቷ አናገረኝም እኔ በሰፈሬ መጣው ወንተን አንድ ቀን ማለት ነው ሙተ እንደው ፈርብላ ዝባቡ እናንተ ሞት ከኛ በቃ እንግዲህ ለማንኛውም ፈርብላ እንደውነት መከረኝ ሰይ አላላ ደሞ ምን ፈለግ አትምጣ በቃ ቤት ገብቻለሁ እኔ ምንም ነገር አልፈልግም በቃ ስልኩ ላይ ያለውን ፋይል ነው የምፈልገው እኔ 150 ሺህ ብር ስልክ እኮ ለኔ ስልክ አይደለም ተሰርቂ ነው አለ ከየት ይመጣል ፋይሉ በቃ እኛ ሰፈር እኮ ነው ፋይሉን እንዲልክልኝ ነው ምን የሰፈር ሊሆን ተናባ ነው ደግሞ ለሰፈር ሰው ተሰረኩ ምናምን እያልክ የምታስወራብኝ ይሄ ስልኩ ነው ቆቆራ ኖ ምንድነው ይሄ ነው ተበላቀ ትሪኮን አረ ዘይ ቆረቁ እንዳራ አሚና አባ ፓፓ አሜን ይሰከር የጋ መተፈር የለም አሜን አሬ ላላላ በሬና ዶሮ ይዘና አንድ በሬ አንድ ዶሮ እኔ በሬና ዶሮ መግዣ ቢኖር አንተ ጋር መጣለሁ ጦልጧል አይደለም አባብዬ እሺ ተይ ታዲ ደረት እንዳለው ሰው አትምጪ በጎዲ ተይ ሀብትሽ የድሮ ቴሌቪዥን ይመስላል ቦርድሽ ደረት የለም ሆድም ባዶ ስጋው ሟምቷል እንደ በረዶ መንገድ ላይ ይወድቃል 3 ጊዜ ተራምዶ ተው ታዲዮስ አሁንስ መሰልከኝ ያንቡሃ ጠርሙስ ሀብታሙ ቆልፌ እንዳልጠደ እንደ በቀደሙ አይ ታዲዮስ እንደሁን ያንተ ወቅስ ሰው ይጎዳል ባይሆን ንግግርህ ቅስም ይሰብራል ጃታችኋታል ሌባ የሚመስለው እስኪ ቪዲዮ ኒውት አረ ተረጋጋ ፕራንክ ቪዲዮ አማ ይቅርታሽ ምንድነው ፕራንክ ነው እኔ ደስተኛ ነኝ አይጠፋም እስኪ ቪዲዮ ነው እስኪ ቪዲዮ ነው ሌባ ምን የብራንክ ነው ከሙሽራው ይሄን አልጠበቅኩም እስኪ ቪዲዮ ነው ስንታየው በወላቃህ መሃል ጨጓራህን አየው ሀብትሽ ኧረ ተይ ሀብትሽ ከማተርሽ በላይ መወጣጠርሽ አሃ ያወላቃው ጥርስ አሃን እንዴት ከርሞ ይሆን አሃ ንፋስ እንዳይገባው አሃ
ምን ታስቦ ይሆን ምን ታስቦ ይሆን እኔ ትኩረትህ ነው የሚያሳስበኝ መብራት አብርቼ ነው የምትታየኝ ያቺ ልጅ እኮ አቤት መልኳ ሴትና በረግላል ወንቆሮ እንዴት አመጣን ያልኳት ኧረ እንደው ለኔም አልሆነ ይሄ ያማል እንዳንተ አንተ ውሻ ወሰኔ ገበጠና ወጣና ነው ወድና ወረድ በለው ችግር የለውም እኮ ታው በቃ ታው ችግር የለውም በቃ ታው እንደዛ አይደረግም በቃ ተረጋጋ ምንድን ያልኩት ወንድሜ ሙት እሱ ኧረ ወይ ወንድሜ ሙት ኧረ ምንድን ነው ያየው ኧረ ምንም እየረዳችሁት እናንተ ትመስዋል አፈር ብላ ሰላም ነው ምንድን ነው የምትሽቀረቀረው ደግሞ አዲስ ሚስት አግብቼ ደግሞ አሁን ወጭ ብቻ ወጪ ኧረ ተው እስኪ ወጭ ብቻ ብር አምጣ ነው የምትለው ኧረ ሰላም መጣሽ እንዴ መጣሁ ታወቃት እቺ ባለቤቴ ነው ኧረ እንዴት ነሽ ምን ገንዘብ ወደ ልትሄጂ ነው ልብስ ልገዛ ልሄድ ነው ገንዘብ እንድትሰጥ አለ እኮ ባለፈው ልብስ አለ አይደል እሺ ስትቆጣ ብታይ ቃል አታውቅም እየተቆጣች ምን ነው እየተቆጣች ማሙ እንጂ ባልና ሚስት እኮ ሲዋደር ኧረ ምን ስንት ይበቃል 100 ብር ካልሲ ሳለ እንዴ እንኳን ልብስ አራታ ለልብስ ነው ይሄ ለካልሲ ሁለት ካልሲ ማለት ነው ይሄ ለጫማ እኔ እኮ ሙሉ 400 ብር ጫማ ኤርጌንዶ ኧረ ይበቃሻልማ እስኪ ኧረ ምንድነው ይሄ ሁሉ ብር ይዘህ ይሄ ግማሹ እኮ የራሴ ሀቅ ነው ይሄ ግማሹ የኔ ሀቅ ነው ይሄ ደግሞ አስቤዛ እገዛበታለሁ በቃ ቻው ደህና ዋል እሺ ደህና ዋይማ ዳሽከጭ አያ ዳሽከጭም ተዘረፈ ልረጋጋው ዳሽከጭም ደርቃ ቀረጸ ምንድነው የምትለው አንተ ምንድነው ምን እንደ ዘረፈች እኮ ሚስት ያገባም ነይ በላ ታውቂያለሽ እኔ ስለዚህ እንዲወራብኝ አልፈልግም ለዛ ነው አሁን ቻይኔ የተካሄደው የፋሽን ውድድር አለ አይደል ዘላው ያውን ሁለተኛ የዳኛ ስህተት ማለት ነው የምር ነው አዎ እንደውም እሱ ይገርምሻል ኤርትራ ሊበራ ላይ ብርድ ልብስ ይሽኩሰው አባባ እስክሪፕቶ ኩስነግሽ ችግር የለውም ምን ችግር ዝናዬ እስከዚህ ድረስ አላውራ እኔ ዝናዬ እንዲታወቅብኝ ስለማውቅ ምን ቲቸር አቤት እንካማ ያዘው ምንድነው ያዘው ዝም ብለህ እሺ በለው ቲቸር ምንድነው ያዘው እንካ በቃ ያዘው ቲቸር ያዘው እና ይሄ ምንድነው ታዲያ አባቴ እየመጣ ነው ስለኔ ሊጠይቅህ ነው ጎበዝ ተማሪ ነው በድልኝ ቲቸር የዛሬ ቲቸር ይወናት እና ይሄን ለያዘው ያንን ያዘው በቃ ያንተ ነው ቲቸር እንደ የዛሬ ቲቸር የት ነው አባትሽ እዚህ መጥቷል ግባ ባለው መጥቷል እሺ ግባ አባቴ እሺ ሰላም ነው እንዴት ነው የዳንኤል አባት ነው አዎ እንዴት ነው አረ በጣም ይሰቅላል ፈተና ራሱ ያለበት የቤት ስራ በቃ ሰርቶ ነው የሚመጣው ራሱ እዚህ ያሉት ተማሪዎች ከሱ ነው የሚሰሩት እሱ ነው ስፔሻል መርጬ ፈተና የምፈትነው እፊት አድርጌ ማለት ቤት እኮ አይዘጋም በቃ ክላስም አይዘጋም በቃ አይዘጋም እኮ ቤት እኮ ሳይ በቃ ምንም ጸጥ ሲል አሁን አንዳንድ ተማሪ ያነብን በተፈጥሮ አንድ ልጅ የተለየ ነው